ስማ ቺክ ሲገባ እኔ ነው እሺ የምታሞግሰው። እሺ ምን ነበር እያልከኝ የነበረው? በሌ የኔ ቆንጆ እንዴት ነሽ? እንዴት ናችሁ? አለን በላቸው። አንዴ ማሪ አንዴ ያውራ ሊናገር ፈልጎ ወይ በሌ ምን እያልከኝ ነበር? ባለፈው ስላደረግነው ነገር ምን እያልከኝ ነበር? አሁን እዚህ ጋር አይከብድም ማውራቱ። ችግር የለውም በሌ ያው ይገባኛል። ደስታህን ንገረኝ የኔ አባት። ችግር የለውም ያው ማሞገስ እሷ ፊት ምናምን ሼም ከያዘም ችግር የለውም። ኧረ አይዘኝም እንዴ እስጢፎን እኮ በጣም ነው ኢትዮጵያ ውስጥ እኮ የምትመጪ አንቺ ብቻ ነሽ። ዘፈንሽ በተለይ በኢየሱስ ስም ሁሌ አይመችሽም ማርያም የምትለው ዘፈን ግን 10 ሚሊዮን ቡና ታያልከኝ አመዳሞኝ ነው የሰራው ብለን ለሞጣ የነገርከው ሞጣ ግን ድሮ ነበር ልጅ ሆኜ ነበር የሰራሁት እሱ። ሞጣ ግን ወደዋል። እንዴት ነሽ ማስትዬ? በራንተ እግዚአብሔርን በሌ ጭራሽ ከሴቶቹ ጋር ያታወክልኝ ነው። አንተ ትልቅ ሰው ነህ። አንዳንዴ ቺክ እኮ ላይፍሽ ላይ ግድ ነው ብሮ። አንዳንዴ ዝም ብለሽ እንደው አንተ ማትፈልገው አንድ 10 ሚሊዮን ብር የለም። አንዳንዴ ለስለስ ማለት ራሱ አሪፍ ነው። እስፉ 10 ሚሊዮን ብር እግዚአብሔርን ይሁን ኩላሊት ራሱ 200 ሺህ ብር 100 ሺህ ብር። ኧረ ኩላሊት ውድ ነው። 400 ሺህ ብር ነው። እኔ አንተ ምንድን ነው ያልከው? ኩላሊት ያንተ ነው ያልኩህ። ያንተ ልሽጬ ልስጥህ እንኳን ብትለው ያንተ ስለ አንተ ኩላሊት ነው ብሮ። ስለ አንተ ኩላሊት ነው እያወራሁ ያለሁት። 100 ሺህ ብር አያወጣም እያልክ ነው። እኔ ኩላሊት 10 ሚሊዮን አለ ወይ ነው